አጋንንት እንዳለብን የምናውቅባቸው መንገዶች ትምህርት አብረን እንማራለን። ብዙ ሰዎች በአጋንንት ስርዓት ውስጥ እንዳሉ አያውቁም፣ አይገባቸውም። ነፃ ድንገት ሲወጡ ነው የሚያውቁት፣ ወይንም ደግሞ ጌታ ኢየሱስ ካሉበት ስርዓት ሲፈታቸው ነው የሚረዱት። አንድ ሰው አጋንንት እንዳለበት የሚታወቅበት መንገድ አንደኛው ሰላምና ረፍት የማይሰማው ከሆነ፣ በውስጡ ሰላም ከሌለ፣ ረፍት ከሌለ፣ ሰላምና ረፍቱ ደግሞ ባጋጠመው ሁኔታና ችግር ሳይሆን በውስጡ ጌታ ኢየሱስን ሲቀበል ያገኘው ያ ሰላም፣ ያ ረፍት በውስጡ የማይኖር ከሆነ፣ ከመሬት ተነስቶ ረፍት የሚነሳው ከሆነ፣ ከመሬት ተነስቶ ሰላም የሚያጣ ከሆነ፣ የሚረበሽ ከሆነ ያ ሰው ላይ ሰይጣን አጋንንት ገብቶበታል ማለት ነው። ለዛ ነው መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ብሏል ኢየሱስ። ጌታ ኢየሱስን ስንቀበል ያገኘ ነው የሰጠን ሰላም አለ። ሰይጣን ብዙ ነገሮቻችንን ከመውሰዱ በፊት፣ ከማበላሸቱ በፊት፣ ሰዎችንም ከመግደሉ በፊት፣ የሆነ ነገር ከማድረጉ በፊት መጀመሪያ በሰዎች ውስጥ ያለው ሰላምና ረፍት ነው የሚያወጣው። ሰላም፣ እንዴት ናችሁ? በመላው ዓለም የምትገኙ ቅዱሳን ወንድማችሁ ነቢይ ማራናታ ሽመልስ ነኝ። ለየት ያለ ትምህርት በፊታችሁ ይዤ ቀርብ ያለው እሱን አብረን የምንማር ይሆናል። አጋንንት እንዳለብን የምናውቅባቸው መንገዶች ትምህርት አብረን እንማራለን። ወይንም አንድ ሰው አጋንንት እንዳለበት የሚያውቅበት መንገድ። ብዙ ሰዎች በአጋንንት ስርዓት ውስጥ እንዳሉ አያውቁም፣ አይገባቸውም። ነፃ ድንገት ሲወጡ ነው የሚያውቁት፣ ወይንም ደግሞ ጌታ ኢየሱስ ካሉበት ስርዓት ሲፈታቸው ነው የሚረዱት። አንድ ሰው አጋንንት እንዳለበት የሚታወቅበት መንገድ አንደኛው ሰላምና ረፍት የማይሰማው ከሆነ፣ በውስጡ ሰላም ከሌለ፣ ረፍት ከሌለ፣ ሰላምና ረፍቱ ደግሞ ባጋጠመው ሁኔታና ችግር ሳይሆን በውስጡ ጌታ ኢየሱስን ሲቀበል ያገኘው ያ ሰላም፣ ያ ረፍት በውስጡ የማይኖር ከሆነ፣ ከመሬት ተነስቶ ረፍት የሚነሳው ከሆነ፣ ከመሬት ተነስቶ ሰላም የሚያጣ ከሆነ፣ የሚረበሽ ከሆነ፣ ብዙ ነገሮች እያሉት ሰዎች የሚደሰቱበት ነገር እያለው እሱ ደስተኛ የማይሆንበት ነገር ከተፈጠረ በህይወቱ ላይ ያ ሰው ላይ ሰይጣን አጋንንት ገብቶበታል ማለት ነው። ለዛ ነው መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ብሏል ኢየሱስ። ጌታ ኢየሱስን ስንቀበል ያገኘ ነው የሰጠን ሰላም አለ። ሰይጣን ብዙ ነገሮቻችንን ከመውሰዱ በፊት፣ ከማበላሸቱ በፊት፣ ሰዎችንም ከመግደሉ በፊት፣ የሆነ ነገር ከማድረጉ በፊት መጀመሪያ በሰዎች ውስጥ ያለውን ሰላምና ረፍት ነው የሚያወጣው። ያንን ሰላምና ረፍት ካወጣው በኋላ ዲያብሎስ ሰዎች ረፍት የለሽ፣ ሰላም የለሽ ፍጥረት ይሆናሉ፣ ላልተፈለገ ህይወት ይዳርጋቸው። ያ በክርስቶስ ኢየሱስ ያገኘ ነው ሰላምን፣ ኢየሱስ የሰጠንን ሰላም ከውስጣችን ያወጣው። ሰላም አይሰማንም፣ ረፍት አይሰማንም። ምን እንደሆነ ለእኛም ጥያቄ ይፈጥራል። ጎድሎብን ላይሆን ይችላል። ምርር የሚያስብል ነገር ያመጣብናል። ካጋጠመን ነገር ይልቅ ራሳችንን እንድናጠፋ፣ እንድንሞት፣ እንድናብድ፣ ሀገር ጥለን እንድንሄድ፣ ከሰዎች ጋር እንዳንስማማ ያደርገናል። ሰላምና ረፍት የማይሰማችሁ ከሆነ በስራችሁ፣ በጤንነታችሁ፣ በመግባት መውጣታችሁ፣ ያ ደግሞ ሰላምና ረፍት አለመሰማቱ ምክንያት አልባ ከሆነ፣ ምንድነው ሰላም የሌለሽ? ምንድነው ረፍት የሌለ? ምክንያቱን የማታውቀው ከሆነ በአጋንንታዊ ጥቃት፣ በአጋንንታዊ እስራት ወይንም የአጋንንት ኃይል በአንተ ላይ ጥቃትን እያደረገብህ ወይንም ደግሞ ውስጥ ተቀምጧል ማለት ውስጥ ተቀምጦ ይረብሻል፣ ረፍት ይነሳል። ሰላምና ረፍት የማይሰማችሁ ከሆነ አጋንንት አለባችሁ። ነፃ መውጣት ነው ያለባችሁ፣ መፈወስ ነው ያለባችሁ። በአጋንንት ላይ የተቀቡበት ዴሊቨራንስ ነፃ መውጣት አገልግሎት ላይ የሚያገለግሉ ሰዎች ሊጸልዩላችሁ ይገባል። ሰላምና ረፍት የማይሰማ። ሁለተኛው አንድ ሰው አጋንንት እንዳለበት የሚያውቅበት መንገድ፣ ሁለተኛው ሁሉም ነገሮች የሚጨነግፉባችሁ ከሆነ፣ ስኬት በህይወታችሁ ላይ ከሌለ፣ ዋጋ መክፈል ላለባችሁ ጉዳይ ዋጋ ከመክፈል ውጪ በህይወታችሁ ላይ ስኬት የሚባል ነገር እንዳይሆን 20 ዓመት ለፍታችሁ ሰርታችሁ 20 ዓመት ሙሉ ስኬት አልባ ከሆናችሁ 30 ዓመት ሙሉ ስኬት አልባ ከሆናችሁ ሁሉም ነገሮች የሚጨነግፉ ከሆነ ስትጀምሩ የሚበላሽ ትዳር ስትጀምሩ የሚበላሽ ሪሌሽንሺፕ ስትጀምሩ የሚበላሽ ቢዝነስ ስትጀምሩ የሚበላሽ ከሆነ ኮንቲኒስሊ ጭንገፋ አታክ የሚያደርጋችሁ ከሆነ ለራእያችሁ ብላችሁ የምትከፍሉት ዋጋና ሁሉም ነገሮች የሚጨነግፍባችሁ የተለያየ ሁሉም ሰው ለራእዩ ለቢዝነሱ የሚከፍለው ዋጋ አለ። ኦኬ ያ ሳይሆን ጭንገፋ የሚሆን ከሆነ በመጽሐፍ ቅዱሳችን በነገስት ላይ ሀገሩ መልካም ነው አሉት። መልካም ነው ጥሩ ነው ሀገሩ አሉት አይደለ ነብዩ። ነገር ግን ውሃው ጭንገፋ አለበት። ምንድነው ያለው ኤልሳ? ከዚህ በኋላ ሞትና ጭንገፋ አይሆንም። ስኬታችሁን የሚይዝ ሀገር ቀይራችሁ ሰዎች የሚባረኩበት ሀገር ሆናችሁ ጓደኞቻችሁ ሰክሰስ የሚሆኑበት ሀገር ሆናችሁ እናንተ ግን በዛ ጉዳይ ላይ ሰክሰስ አልባ ከሆናችሁ ከጨነገፈባችሁ ከተበላሸባችሁ
ካልያዛችሁ፣ ስኬት የሚባል ነገር እጃችሁ ላይ ካልገባ እናንተ ሀገር ስለቀየራችሁ ሳይሆን ነፃ መውጣት ነው። ወይ ጮሆ ይወጣላችኋል፣ ወይ ተኖ ይወጣላችኋል፣ ወይ ደግሞ ሲጸለይላችሁ ከዛ ቀን ጀምሮ እግዚአብሔር ይሰብረዋል፣ ያቆመዋል። ኢየሱስ ያድናል። ይሄ ከሌለ በህይወታችሁ ላይ በአጋንንት ስርዓት ውስጥ ነው ያላችሁ። ሶስተኛው በህልማችን የምናያቸው ነገሮች ትክክል ካልሆኑ፣ ህልም በሶስት አይነት መንገድ ህልም ይገለጣል። አንደኛው እግዚአብሔር ህልም ያሳያል። ሁለተኛው ሰይጣን አጋንንት ህልም ያሳያል። ሶስተኛው ቀን የምናያቸው በአእምሯችን የምንመለከታቸው ነገሮች በህልማችን መጥተው ይገለጡብናል። በተፈጥሮ የምናያቸው በዚህ በውጫዊ አይናችን የምናያቸው ጉዳዮች፣ ለምሳሌ ቀን የሚያምር ቤት አይተን ማታ ያንን የሚያምር ቤት ስንገዛው ልናይ እንችላለን። በምድራዊ ነገር እይታ ውስጥ ያየናቸው ነገሮች በህልማችን ሊመጡ ይችላሉ። ከነኚህ ሶስት ነገሮች አንዱ ሰይጣን ሰዎችን ህልም ያሳያል። በህልማችሁ ትክክል ካልሆነ ሁልጊዜ ዘንዶ ሲያባራችሁ፣ እባብ ሲያባራችሁ፣ ጥቁር ውሻ ሁልጊዜ ሲያባራችሁ፣ ስትሮጡ ስትሯሯጡ የምታዩ፣ ከተራራ ላይ በአየር ላይ እየዘለላችሁ በሰማይ ላይ የምትሄዱ ከሆነ፣ በህልማችሁ ሁልጊዜ ሰው ስትደበድቡ፣ በቦክስ ስትጣሉ የምታድሩ ከሆነ፣ ጅብ ሲያሳድዳችሁ፣ ጅብ ሲነክሳችሁ፣ መጥፎ የሆኑ ህልሞችን በህልማችሁ በተደጋጋሚ የምታዩ ከሆነ እናንተ አጋንንት አለባችሁ፣ ነፃ መውጣት ነው ያለው። እንዲሁም ደግሞ በህልም መንፈሳዊ ባል መንፈሳዊ ሚስት ካላችሁ፣ በህልማችሁ ሴት መታ የምትገናኛችሁ ወንዶች ካላችሁ፣ በህልምሽ ወንድ መጥቶ የሚገናኝሽ ሴት ካለሽ፣ ይሄ ደግሞ ኮንቲኒስሊ በሆነ ጊዜ ውስጥ ቢሆን በተከታታይ በህይወትሽ ላይ በህይወት ላይ የሚፈራረቅ ከሆነ፣ መንፈሳዊ ባል አግብተ የምትተኛ ከሆነ፣ መንፈሳዊ ሚስት አግብተ የምትተኛ ከሆነ፣ መንፈሳዊ ባል አግብተሽ የምትተኝ ከሆነ በህልማችሁ ጉዳይ ላይ ጠላት አታክ እያደረጋል ትክክለኛ ያልሆኑ ህልሞችን ያሳያል። የጨለማው ዓለም ሰይጣን በህልም ይዋጋችሁ። የሞቱ ሰዎችን መቃብር ቦታ ስትተኙ፣ የሞቱ ሰዎች በህልም ሲመጡባችሁ፣ ሲያባረሯችሁ፣ ኑ ወደኔ ሲሏችሁ፣ የሞቱ ሰዎች አጥንታቸው የሆነ ነገራቸውን ሲያሳያችሁ፣ መቃብር ቦታ ስትሄዱ፣ ይሄ ሁሉ የሚታየው የጨለማው ዓለም ምልክት ስለሆነ ሰይጣን አታክ እያደረጋችሁ ስለሆነ ወይንም እናንተ ውስጥ ተቀምጦ እያሳያችሁ ስለሆነ ነፃ መውጣት ነው ያለባችሁ። ብዙ ሰዎች ነፃ ሲወጡ በህልሙ እንደዚህ ያሳያሉ፣ በህልሟ እንዲያደርግባታለሁ ብለው መንፈሱ ሲገለጥ ሲያወራ እንመለከት። ስለዚህ ነፃ መውጫ መንገዱ ኢየሱስ ነው። ኢየሱስ በህልማችሁ ከሚያሳያችሁ ክፉ ነገር ነፃ እንዲያወጣችሁ መጸለይ መቻል አለባችሁ። ይሄ በጣም ወሳኝ ነገር ነው። ህልሙ ጤነኛ ያልሆነ ሰው ህይወቱ ጤነኛ አይደለም። ማታ በሰላም ያላደረ ሰው ጠዋት በሰላም አይነሳም፣ በሰላም አይውልም። ቀን ሁሉ ነው የሚበላሸው። ደግሞ ሰይጣን ለሱ ተገዢ ነው የሚያደርገው። የጨለማው ዓለም ነው የሚጎትተው። አንድ ዘፈን ሰምቻለሁ፣ የህልሜ ጓደኛ ትመጣለህ በጊዜ ሊተኛ ምናምን የሚል ከዚህ በፊት ታክሲ ሰምቻለሁ። በህልሟ ሁሉ ጊዜ የህልሟን ጓደኛ ትጠብቀዋለች፣ በጊዜ ነው የምትተኛው፣ ከዛ መጥቶ ይገናኛታል። እንደዚህ ድረስ ነው ሰይጣን አጥብቆ በህልም ፋይትም ያደርጋል። ከበረከታችሁም ይከለክላችኋል። ኢቭን በህልማችሁ ትክክለኛ ህልምን የማታዩ ሰዎች ከሆናችሁ ትክክለኛ ከሆነ በረከታችሁ ጋር ራሱ ይሄ ክፉ ህልም ያለያያችኋል። ብዙ ሰዎች በህልማቸው ክፉ ነገር እያዩ በእውናቸው የእግዚአብሔር ፍቃድ እንዳልሆነ አድርገው የሚያላከቁ ሰዎች አሉ። ህልማችሁ ትክክል ካልሆነ ከትክክለኛ ባላችሁ ጋር ያለያያችኋል። ከትክክለኛ ሚስት ጋር ያለያይ ህልም ትክክል ካልሆነ ትክክለኛ ቢዝነስ ከምትሰራበት ቦታ ዲስኮኔክት ያደርጋል። በቃ ይሄንን ህልም አላየውም፣ ስራ አቆምኩ የሚሉ ሰዎች አሉ። ይሄንን ህልም አላየውም፣ ቢዝነሱን ተውኩት። ቢዝነሱ እኮ ሰክሰሳቸው ነው፣ ህልማቸው ግን ትክክል አይደለም። ማን ነው የሚያሳያቸው? ሰይጣን። በህልማችሁ የምታዩቸው ነገሮች ትክክል ካልሆኑ ነፃ መውጣት አለባችሁ። ሌላው በጥንቁልናና በጨለማው ዓለም በድግምት በአስማት በሰይጣን አሰራር የሚደረግ ማንኛውም ድርጊት ካለ በአንድ ሰው ህይወት ላይ ሰውየው በአጋንንት እስራት ውስጥ እንዳለ ያሳይ። ተደግሞበት፣ መስተፋቅር ተሰርቶበት፣ በመቃብር አፈር፣ በጅብ ቆዳ፣ በጅብ አጥንት፣ በእባብ ቆዳ፣ በሎሚ ተሰርቶበት፣ በፀጉር በልብስ ተሰርቶበት ከሆነ በገንዘቡ ተደግሞበት ከሆነ ያ ሰው በጨለማ ዓለም ውስጥ በአጋንንት አሰራር አታክ ስለሚደረግ ሰውየው አጋንንት። እዚህ ጋር ማስተዋል ያለብን ብዙ ሰዎች በአጋንንት እስራት ውስጥ እንዳሉ አያውቁም ብያቸዋል። ምክንያቱም እነሱ ሁሌ ጤነኛ እንደሆነ ነው የሚያስቡት። አንድ ጊዜ አስታውሳለሁ እያገለገልኩ እያለ አንዲት እህት ልጸልይልሽ ነፃ መውጣት ትፈልጊያለሽ ስላት እኔ አጋንንት ኖሮብኝ ብላ ሳቀች። በቃ ፍርስ ብላ ነው የሳቀችው። እዛ አንድ ድል ስጭኝ፣ ጨፍኝልኝ፣ እጅሽን ከፍ አድርጊ ብዬ አልኳት። መንፈሱን ስገስጸው
ከላዩ ላይ ያንደባለለው ጮሆ ወጣላ። ነፃ ስትወጣ ስቅስቅ ብላ አለቀሰች። እኔ ውስጥ አጋንንት ገብቶ ነው ማለት ነው አለች። አያችሁ መያዛቸውን እንኳን ብዙ ሰዎች አያውቁ፣ ግን በህልማቸው በሆነ ነገራቸው ይሰቃያሉ። በድግምት አሰራር ይሰቃያሉ። ይሄ የጨለማ የድግምት አሰራር ህይወታቸውን ይይዝባል። ያኔስ መጸለይ ማጸለይ። ለዛ ነው ስንጸልይ በረከታችሁን አስለቅቁ፣ የሆነ ነገራችሁን አስለቅቁ። ምናልባት በጨለማ ዓለም ሰይጣን አታክ ያደረገው ሰው ካለ ነፃ እኮ ይወጣል። ቢዝነሱን፣ ጤንነቱን፣ ወጣትነቱን አታክ ያደረገ ሰው ካለ በሚቃወምበት ሰዓት በሚጸልይበት ሰዓት ኢሚዲየትሊ ያ ሰው ነፃ ይወጣል። የሚደረግ በድግምት በጨለማ ዓለም አንድ ሰው በአጋንንት ሊኖርበት ይችላል። መጸለይ ማጸለይ በእግዚአብሔር ፊት መሆን ግዴታው። ሌላው ሰው በአጋንንት ስርዓት ውስጥ እንዳለ የሚያውቅበት መንገድ በአጋንንት ስርዓት ውስጥ ያሉ ሰዎች ተሳዳቢ ሰዎች ከሆኑ ስድብ የአጋንንት ስራ ውጤት ነው። ስድብ የአጋንንት ውጤት ነው። ተሳዳቢዎች በአጋንንት እስራት ውስጥ ያሉ ሰዎች ናቸው። አጋንንት ያልነካው ሰው ሚዲያ ላይ መጥቶ ሰዎችን አይሰድብም፣ መሪን አይሰድብም፣ ነቢያትን አይሰድብም፣ የእምነት አባቶችን አይሰድብም፣ ቤተክርስቲያንን አይሰድብም፣ ጓደኛ ወንድም እህቱን አይሰድብም። ነገር ግን አጋንንት ስላለበት በውስጡ ያለው መንፈስ ሰይጣን ሰዎችን ስድብ እንዲሳደብ ያደርገዋል። እሱ በመሳደቡ ትክክል እንደሆነ ነው የሚቆጥረው ነው የሚያስበው። በመሳደቡ ሰዎችን ከጥፋት እንደመለሰ ነው የሚገነዘበው። በነገራችን ላይ ሰዎችን በመሳደብ ካጠፉበት ጥፋት መመለስ አትችሉ። ሰዎችን መመለስ የምትችሉት በምትመክሩት ምክርና በምታሳዩት መልካም አቅጣጫ ነው እንጂ በምትሰድቡ ስድብ አይደለም። አንድን ሰው ስትሰድቡ ካጠፋ ጥፋቱ እየባሰበት ይሄዳል እንጂ አይመለስም። ስትሰድቡት እናንተ ኃጢአት እየሰራችሁና የሉሲፈር መጠቀሚያ አፍ እየሆናችሁ ነው። መሳደብን አብዛኛው ኢትዮጵያዊ እንደ ጀግንነት ይቆጥረዋል። እከሌን እኮ ሰደብኩት፣ አዝረጠረጥኩት፣ እኔ እኮ ስናገር ድሮን ፊት ለፊት ነኝ፣ እንደዚህ አድርጌ ሰደብኩት ብሎ የሚያንቋሽሽ እናትን የሚሰድብ ስድብ፣ ቤተሰብን የሚሰድብ የሚነካ ስድብ፣ ብሔርን የሚነካ ስድብ፣ መሪን የሚያክል ነገር፣ አገልጋይን የሚያክል ነገር፣ የእግዚአብሔርን ሰው የሚያክል ነገር፣ ካህናትን የሚያክሉ የእምነት አባቶችን ሙልጭ አድርገው እዚህ ግባ የማይባለው ሰው ትልልቅ ምሁራንን መስደብ ይጀምራል። አንድ ስንኝ ጻፍ ቢባል የማይጽፍ ሰው፣ አማርኛም በስነስርዓት ማንበብ የማይችል ሰው፣ መጽሐፍ የጻፉ ሰዎችን ይሳደባል። ቸርች ፕላንት አድርገው ጌታን የሚያገለግሉ ሰዎችን ይሳደባል። እግዚአብሔር ያከበራቸውን ሰዎች በአንድ ቃል ሚዲያ ላይ ወጥቶ ይሳደባል። መጽሐፍ ቅዱሳዊ አይደለም። እንደዚህ አይነት ሁኔታ ውስጥ ያላ የቲክቶክ የፌስቡክ የዩቲዩብ ተሳዳቢዎች በተለይ በሃይማኖት ስም ወጣችሁ አስጸያፊ ስድብ የምትሳደቡ ሰዎች ዛሬ ለእናንተ የምስራች አለኝ። እናንተ አጋንንት ስላለባችሁ ወዳችሁ አይደለም። እናንተ ውስጥ ያለው ሰይጣን ነው እንድትሳደቡ የሚያደርጋችሁ። ነፃ መውጣት አለባችሁ። ስድብ ከጨለማው ዓለም የሚወረወር እግዚአብሔራዊ ያልሆነ ክስተት ስድብ ሰይጣን የሚያቀብላቸው ሹክ የሚላቸው በአንደበታቸው የሚናገራቸው የሚያወራላቸው ሰዎችን ከሩጫቸው የሚገታ ከግባቸው የሚከታ የሰው ልብ አእምሮ ቅስም የመሪዎችን ማንነት የሚናገር የሚገታ መሳሪያ ዛሬ እናገራለሁ። ከአንደበታችሁ የስድብ ቃል የሚወጣ የምትሳደቡ ሰዎች ውስጣችሁ ሆኖ እንድትሳደቡ የሚያደርጋችሁ በስውር በእናንተ ውስጥ የተቀመጠ በጌታ በኢየሱስ ሚዲያ ላይ መሪ እንድትሰድቡ የሀገር ጠቅላይ ሚኒስተር እንድትሰድቡ የሚያደርጋችሁ የስድብ መንፈስ በኢየሱስም ከላያችሁ ላይ ይመታ። በኢየሱስም ከላያችሁ ላይ ይመታ። ከወጣትነታችሁ ላይ ከእድሜያችሁ ላይ በኢየሱስም የተመታ ይሁን። የስድብ መንፈስ ከላያችሁ ላይ ይነሳ። በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ እግዚአብሔር ቃል እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 አሁን ወንድሞች ሆይ ከሚባሉት አንዱ ሴሰኛ ወይም ገንዘብ የሚመኝ ወይም ጣዖት የሚያመልክ ወይም ተሳዳቢ ወይም ሰካራም ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። እንደዚህ ካለው ጋር መብል እንኳን አትብሉ። ከሚሳደብ ሰውዬ ጋር ዋና ሐሳቤ ተሳዳቢ የሚለው ስለሆነ ከሚሳደብ ሰው ጋር ከሚሰክር ሰው ጋር ነጣቂ ከሆነ ሰው ጋር ምግብ እንኳን ተቀምጠ እንዳትበላ ጽፍልሃለሁ ይላል ጳውሎስ። ቁጭ ብለ ከሚሳደብ ሰው ጋር ክትፎ እንኳን እንዳትበላ፣ በየአይነት እንኳን ሽሮ እንኳን ቡና እንኳን እንዳትጠጣ ነው መጽሐፍ ቅዱስ የሚናገረው። አንተ እንኳን ተሳዳቢ ባትሆን ተሳዳቢ ጓደኛ ካለ ሀገር የሚሰድብ ኢትዮጵያን የሚሰድብ መሪዎችን የሚሰድብ ምስኪን ድሆችን የሚሰድብ አገልጋዮችን የሚሰድብ ቤተክርስቲያንን የሚሰድብና የሚያንቋሽሽ ሰው እሱ እንኳን ካለ አብረኸው መብል ምግብ እንኳን እንጀራ እንኳን አትብላ፣ ጥፋ ከዛ በኋላ። ምክንያቱም ካበላኸው በኋላ አብረ ከበላ በኋላ ነገ አንተን ነው መልሶ የሚሰድብ። ነገ አብሮ የሚሰድብ ከአንተ ጋር የጠጣ የበላ አብሮ ያሳለፈው ሰው በአደባባይ ላይ የሚሳደቡ እሱ ማለት እኮ አይታችሁ ከሆነ የሚሳደቡ ሰዎች አብረው የበሉ አብረው የጠጡ ጓዳቸውን ቤታቸውን ገበናቸውን የሚያሳዩዋቸውን ሰዎች ነው የሚሰድብ። መጽሐፍ ቅዱስ ግን ከሚሳደብ ሰው ጋር ተቀምጠ አብረህ እንኳን ምግብ
አትብላ፣ አብረህ እንኳን ምግብ አትብላ፣ አብረህ አታሳልፍ። ነገ አንተን ነው የሚሰድብህ። ደግሞ የሚሰድበው ወዶ አይደለም፣ እሱ ውስጥ መንፈስ ስላለበት ነው። ያ መንፈስ ይጋባብህና አንተም የሆነ ቀን መሳደብ ትጀምራለህ። አቦ ኢትዮጵያ አሁን ሀገር ነው፣ ደግሞ መሪ ነው፣ ደግሞ በዚህ ዘመን አገልጋይ አለ እንዴ፣ ደግሞ እንደዚህ ብለህ መሳደብ፣ ቤተክርስቲያንን፣ ህዝብን፣ ጓደኛን መሳደብ። ተሳዳቢዎች አጋንንት ስላለባቸው ነው የሚሳደቡ። ሰይጣን ውስጣቸው ገብ ነፃ እንዲወጡ ካልፈቀዱለት በስተቀር በፍጹም ነፃ አይወጡ፣ በፍጹም አይወጡ። ምክንያቱም እግዚአብሔር የፍቃድ አምላክ ነው። ማንንም ሽጉጥ ደቅኖበት አስገድዶ የሚያደርግ አምላክ አይደለም። እወድሃለሁ ካልከው ትከተለዋለህ። ሰይጣንን እወዳለሁ ካልከ ሰይጣንን ፍቃዳችሁን ለእግዚአብሔር ስጡ። የሚያሰድባችሁ ሰይጣን ስለሆነ ተመለሱ ወደ ጌታ። አጋንንት ነው። እናንተም ወዳችሁት አይደለም። እናንተም እኮ ይገባችኋል። ሰድባችሁ ከጨረሳችሁ በኋላ እንደምትጸጸቱም እኮ አይ ነው። ስለዚህ ይሄ አጋንንት ያለባቸው ሰዎች ምልክቱ መሳደብ ነው። ከአንደበታችሁ የሚወጣ የበረከት ቃል የለም። መሳደብ፣ ያገኙትን ነገር ሁሉ መሳደብ። ከመሬት ተነስተው እንስሳት እንኳን መንገድ ላይ ሲያገኙ መሳደብ አጋንንት ያለበት ሰው ውጤት ነው። ዘሌዋውያን ምዕራፍ 24 ቁጥር 14 እንደዚህ ይላል። ሃሌሉያ። ተሳዳቢውን ከሰፈር ወደ ውጭ አውጣው፣ የሰሙትም ሁሉ እጃቸው በራሱ ላይ ይጫኑበት፣ ማህበሩም ሁሉ ይውገረው ይላል። ይሄ ደግሞ በብሉይ ኪዳን ዘመን የነበረው። ተሳዳቢውን ከሰፈር አውጣው፣ ወደ ውጭ አውጣው፣ የሰሙትም ሁሉ እጃቸውን በራሱ ላይ ይጫኑበት፣ ማህበሩም ሁሉ ይውገረው፣ ይቀጥቀጠው፣ በድንጋይ ይበለው። ህዝቡ ሁሉ ተሰብስቦ ከሰፈር ውስጥ ያውጣውና የሚሳደብ ስለሆነ በድንጋይ ይውገረው፣ ይምጣው፣ ይግደለው። ከማህበረሰቡ ይገለል፣ ከሰፈር ይውጣ፣ ይመታ፣ ይቀጥቀጥ ይላል። በአዲስ ኪዳን አትቀጠቀጥም። በአዲስ ኪዳን አንተ ውስጥ ያለው መንፈስ ነው የሚቀጠቀጠው። ማንም ኮብልስቶን ይዞ አንተን አያሳድድም። ውስጥ ያለው መንፈስ ሰይጣን ስለሆነ የሚያሰድብ አጋንንት ስለሆነ እሱስ በኢየሱስ ስም መቀጥቀጥ ይጀምራል። በኢየሱስ ስም መመታት ይጀምራል። በኢየሱስ ስም መፈንከት ይጀምራል። የምትሳደቡ ልጆቻችሁን የምትሳደቡ አስታውሳለሁ። እኔ ድሮ ልጇን የምትሳደብ እናት የምትረግመው ምን አይነት በዛ ዘመን ኢንተርናሽናል ስድብ ነው የምትሰድበው። ልጇን የምትሰድበው አይሳካልህ፣ ውሃ ያድርግህ፣ አንተ ድንጋይ ራስ። የማትሰድበው ስድብ የለም። ልጁ ግን ጥሩ ሰው ሆነ። መጨረሻ ላይ አድጎ እናቱንም ጧሪ ሆነ። ስድብ የአጋንንት ውጤት ነው። የምትሳደቡ ከሆነ አጋንንት አለባችሁ። የሚያሰድባል እሱ ቁጭ ብሎ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ያለውን ቃል እንመልከት። እንደዚህ ይላል፣ ክፉን በክፉ ፈንታ ወይንም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከት ልትወርሱ ለዚህ ተጠርታችኋል። ስድብን በስድብ ፈንታ፣ ክፉን በክፉ ፈንታ ምን አትበሉ፣ አትመልሱ። ምን ማለት ነው? ስድብን በስድብ ፈንታ የምትመላለሱ ከሆነ እናንተ ውስጥ የበረከት ቃል የለም። እናንተም ተሳዳቢ ናችሁ። እኔ እኮ ሲነኩኝ አልወድም ከነኩኝ ግን ብላችሁ የምትሳደቡ እኮ እኔ ማንንም አልሰድብም ከሰደቡኝ ግን ብለው ሰዎች ይሳደባል። በዛ ፈንታ አይደለም መናገር ያለባችሁ፣ መባረክ ነው ያለባችሁ። ስድብን በስድብ ፈንታ፣ ክፉን በክፉ ፈንታ አትመልሱ፣ ባርኳቸው። እግዚአብሔር እንዲባርካቸው ቃል አውጡባቸው። ኢየሱስ ጌታ ነው። ተሰደብን ብለን ሌላ ነገር ውስጥ መግባት የለብንም። ውስጡ ያለውን የስድብ መንፈስ መገሰጽ ነው ያለብን። እንዲሳደብ የሚያደርገውን አጸያፊ ቃል ከአፉ እንዲወጣ የሚያደርገውን የሚሳደበውን መሳደብ እንዲያቆም መንፈሱን ነው መገሰጽ ያለብን። ጌታ ኢየሱስ የተባረከ ይሁን። ስለዚህ በአጋንንት እስራት ውስጥ ያሉ ሰዎች ተሳዳቢዎች ናቸው። እነሱም እንዳሉ አያውቁም። ሰላምና ረፍት የላቸውም። ሁሉም ነገሮች ደግሞ ይጨነግፉባቸዋል። ደግሞም በድግምት በጨለማ አሰራር አታክ የተደረጉ ናቸው። በስድብ የምትቸገሩ ሰዎች ዛሬ ጸልይላችኋለሁ። የትም ሀገር ሆናችሁ ትልቅ ፖዚሽን ላይ እንኳን ሆናችሁ ግን ይሄ ነገር ከውስጣችሁ አልጠፋ ያላችሁ፣ ሀብታም ሆናችሁ፣ አዋቂ ሆናችሁ፣ ባለስልጣን ሆናችሁ፣ አገልጋይ ሆናችሁ፣ ወጣት ሆናችሁ፣ ተማሪ ሆናችሁ፣ በማንኛውም የህይወት ጎዳና ውስጥ ሆናችሁ ያላችሁ ግን ውስጣችሁ ተሳዳቢ የሆነ ከአፋችሁ ርኩስ የሆነ ቃል ሁሉ ጊዜ የሚወጣ የቤት አልበቃ ብላችሁ አደባባይ ላይ ሚዲያ ላይ ወጣችሁ ታላላቅ ሰዎችን የምትሳደቡ አሁን ልጸልይላችሁ። በዚሁ ቃል መሰረት እጃችሁን ይሄ ቪዲዮ ላይ ጫኑ፣ ስክሪኑ ላይ ጫኑ። ልጸልይላችሁ። በናዝሬቱ ጌታ በኢየሱስ ስም ጸልይላችኋለሁ። ማንኛውም የስድብ ኃይል፣ የአጋንንት ኃይል ከህይወታችሁ ላይ የተነቀለን ይሁን። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ።
የተአምራት ቀኔ ነው።